የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ፈጣንና ወሳኝ እንደሚሆን ተናገሩ። የትራምፕ በሪያድ የሚገኘው የአሜሪካ ኤምባሲ ጥቃት ከደረሰበት በኋላ የበቀል እርምጃ ወስዳለሁ አሉ። የዓለም አቀፍ የኢኮኖሚ የደም ስር የሚባለው የሆርሙዝ የባህር ሰርጥን ኢራን በይፋ መዝጋቷን አስታወቀች። ቻይና ኢራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገለጸች። ውድ የአልቦ ዜና አድማጮቻችን የሰዓቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የመካከለኛው ምስራቅ ጦርነት ወደ አራተኛው ቀን ሲገባ አሜሪካና እስራኤል ኢራን ላይ ያደረጉት ግጭት ማለቂያ የሌለው ጦርነት አይደለም ሲሉ ኔታንያሁ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ማክሰኞ ዕለት አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃቶች ፈጣንና ወሳኝ እንደሚሆኑና እንዲሁም ጦርነቱ ማለቂያ የሌለው እንደማይሆን ነገር ግን በመካከለኛው ምስራቅ ለረጅም ጊዜ ሰላም ለማምጣት አስፈላጊ እርምጃ እንደሆነ አጥብቀው ተናግረዋል። የአሜሪካና የእስራኤል ጥቃቶች የኢራንን ጠቅላይ ሚኒስትር መሪ አያቶላህ አሊ ካሚኔንን በመግደላቸውና ቴህራን በባህረ ሰላጤ ውስጥ ባሉ የአሜሪካና የእስራኤል ሰፈሮች ላይ የበቀል ጥቃት ካደረሱ በኋላ ከክልሉ ከየካቲት 28 ጀምሮ ግጭት ውስጥ ገብተዋል። በሃኒቲ ፕሮግራም ላይ ለፎከስ ኒውስ አስተናጋጅ ሲን ሃኒቲ ሲናገሩ ኔታንያሁ የአሜሪካና የእስራኤል በኢራን ላይ የሚሰነዝሩት ጥቃቶች ጊዜ ሊወስድ ይችላል፣ ነገር ግን ዓመታት አይወስድም ብለዋል። ይህ ማለቂያ የሌለው ጦርነት አይደለም፣ ይህ የሰላም በር ነው ብለዋል ኔታንያሁ። በክልሉ ውስጥ ዘላቂ የሰላም መንገድ አይተው እንደሆነ ሲጠየቁ አዎ እኔ ነኝ ሲሉም መልሰዋል። ኔታንያሁ የአሜሪካና የእስራኤል በኢራን ላይ የሚሰነዝሩት ጥቃቶች የኢራን ሕዝብ መንግስታቸውን እንዲፈርስ ሁኔታዎችን እየፈጠሩ መሆኑን ተናግረዋል። አሁን በእርግጥ በመጨረሻው ቆጠራ ላይ የኢራን ሕዝብ መንግስትን መቀየር አለበት፣ ነገር ግን እኛ እየፈጠርን ነው። አሜሪካና እስራኤል አንድ ላይ ሆነው ይህንን ለማድረግ ሁኔታዎችን እየፈጠሩ ነው ብለዋል። የእስራኤል ጠቅላይ ሚኒስትር የኢራንን አመራር ሊሻሻል የማይችልና አሜሪካን ለማጥፋት ሙሉ በሙሉ አክራሪ ሲሉ ገልጸው ወታደራዊ እርምጃ የማይቀር ሆኗል ሲሉ ተከራክረዋል። የኢራን የሽብር ስርዓት ከመቼውም ጊዜ በበለጠ ደካማ ደረጃ ላይ ነው ብለዋል እና ቴህራን ቀደም ሲል የነበሩ ተቋማት ከፍተኛ ጉዳት ከደረሰባቸው በኋላ የኒኩለርና የባላስቲክ ሚሳኤል አቅምን እንደገና መገንባት ስለጀመረች ቀጣይ ጥቃቶች አስፈላጊ እንደሆኑም አክለው ገልጸዋል። በጁን 2025 በተደረገ የ12 ቀናት ጦርነት ወቅት የእስራኤልና የአሜሪካ የአየር ድብደባዎች 3 ቁልፍ የኢራን የኒኩለር ጦርነቶችን ኢላማ ባደረገበት ወቅት ኔታንያሁ የኢራን ሰራተኞች ስራቸውን ቀጥለዋል ብሏል። የባላስቲክ ሚሳኤሎችንና የአቶሚክ ጦር መሳሪያዎችን መገንባታቸውን ለመቀጠል አዳዲስ የመሬት ውስጥ ባንከሮችን ገንብተዋል። አሁን ምንም እርምጃ ካልተወሰደ ወደፊት ምንም እርምጃ ሊወሰድ አይችልም ሲሉ የኢራን የኒኩለር ክምችት ያለ ጣልቃ ገብነት በወራት ውስጥ በሽታን የመከላከል አቅም እንደሚሆን አስጠንቅቀዋል። እስራኤል የኢራንን የኒኩለር ማበልጸጊያ ፕሮግራም ለረጅም ጊዜ ስትቃወም ቆይታለች። ቴህራን እንደምትለው ሰላማዊ የሲቪል አጠቃቀምን ከማስቀደም ይልቅ የጦር መሳሪያ ልማት ላይ ያነጣጠረ ነው ብላ ተከራክራለች። ኔታንያሁ ትራምፕን አወድሰዋል። ኔታንያሁ የአሜሪካን ፕሬዝዳንት ዶናልድ ትራምፕን በጽኑ ተሟግታለችና እስራኤል ዋሽንግተንን ወደ ግጭት ውስጥ እንደሳበች የሚገልጹትን ክሶች ውድቅ አድርጋለች። ሃኒቲ እስራኤል ትራምፕን ወደ ጦርነት ጎትተዋለች ስትል ኔታንያሁን ወቅሳለች። ኔታንያሁም ቀጥሎ ዶናልድ ትራምፕ በዓለም ላይ በጣም ጠንካራ መሪ ነው፣ ለአሜሪካ ትክክል ነው ብሎ የሚያስበውን ያደርጋል ሲሉ አክለዋል። እንደ ዶናልድ ትራምፕ ያለ ፕሬዝዳንት ኖሮ አያውቅም ሲሉም ጨምረው ሀሳባቸውን ተናግረዋል። የጦርነትን ዋጋ አውቃለሁ፣ ግን አንዳንድ ጊዜ ጦርነተኛን ከሚያጠፉን ሰዎች ለመጠበቅ አስፈላጊ እንደሆነ አውቃለሁ ሲሉም ጨምረው ተናግረዋል። የኔታንያሁ አስተያየት የመጣው የመከላከያ ሚኒስተር ፒት ሄግሴት በኢራን ላይ የተሰነዘረውን ጥቃትና በመካከለኛው ምስራቅ ባለፉት የአሜሪካ ጦርነቶች መካከል ያለውን ንጽጽር ውድቅ ካደረጉ በኋላ ነው። ይህ ኢራቅ አይደለም፣ ይህ ማለቂያ የሌለው ጦርነት አይደለም ሲሉ ሄግሴት ዘመቻውን ከወረራ ወይም ከአገር ግንባታ ጥረት ይልቅ ፈጣንና ከባድ እንደሆነ ገልጸዋል። ጦርነቱ የአገዛዝ ለውጥ ላይ ያነጣጠረ መሆኑ ቢከብድም ሄግሴት ይህ የአገዛዝ ለውጥ ጦርነት ተብሎ የሚጠራው ጦርነት አይደለም፣ ነገር ግን አገዛዙ በእርግጥ ተለውጧል፣ እናም ዓለም ለሱ የተሻለች ናት ብለዋል።
ቀደም ሲል ትራምፕ ቀዶ ጥገናው መጀመሪያ ላይ ከ4 እስከ 5 ሳምንታት እንደሚቆይ ቢገምቱም አስፈላጊ ከሆነ ረዘም ላለ ጊዜ ሊቀጥል እንደሚችል ተናግረዋል። ከዚያ በላይ ረዘም ላለ ጊዜ የመሄድ አቅም እንዳለ የኢራን የባላስቲክ ሚሳኤል ፕሮግራም በፍጥነትና በሚያስደንቅ ሁኔታ እያደገና ለአሜሪካና በውጭ ሀገር ለሚገኙ ኃይሎቻችን በጣም ግልጽና ግዙፍ ስጋት እንደፈጠረም አስጠንቅቀዋል። የመካከለኛው ምስራቅ ግጭት ወደ 4ኛው ቀን ሲገባ ነው ይህንን ያሉት። እንደ አሜሪካ ባለስልጣናት ገለጻ በኢራን ከ1250 በላይ ኢላማዎች ተመተዋል። 11 የኢራን መርከቦች ወድመዋል እና ቢያንስ 10 የጦር መርከቦች ሰጥመዋል። ቅዳሜና እሁድ በኢራን ኩዌት ላይ በተፈጸመው የበቀል ጥቃት 6 የአሜሪካ ወታደራዊ ሰራተኞች ተገድለዋል። የአሜሪካና እስራኤል ጥቃቶች ካሚኔንን ጨምሮ ከፍተኛ የኢራን ፖለቲከኞችንና ወታደራዊ ባለስልጣናትን ገድለዋል። በተጨማሪም ከ1000 በላይ ኢላማዎችን መጥተዋል። እየሰፋ የመጣው ግጭት የባህረ ሰላጤውን ጦርነት ውስጥ ከቶታል። በኢራን በእስራኤልና በሊባኖስ በርካታ ሲቪሎች ተገድለዋል። በዚህ ሳቢያም ዓለም አቀፍ የአቪዬሽን አገልግሎት ተስተጓጉሏል። ስለሆነም በሆርሙዝ የባህር ወሽመጥ በኩል የሚደረጉ የመርከብ መዘጋትን ተከትሎ ለዓለም የነዳጅ ንግድ 1/5 የሚሆነውን መሰናክል ፈጥሮታል። የኃይል ዋጋ በከፍተኛ ሁኔታ ከፍ አድርጎታል። በተያያዘ ዜና ኢራን የሆርሙዝ የባህር ሰርጥን በይፋ ዘጋች። የዓለም ኢኮኖሚ የደም ስር የሚባለውን የሆርሙዝ የባህር ሰርጥን ኢራን በይፋ መዝጋቷን አስታወቀች። የኢራን አብዮታዊ ዘበኛ ከፍተኛ ባለስልጣን መተላለፊያ መስመሩን ቴህራን መዝጋቷን ተናግረው በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። የአብዮታዊ ዘበኛ ዋና አዛዥ አማካሪ የሆኑት ብርጋዴር ጄኔራል ኢብራሂም ጄባሪ ለኢራን የመንግስት መገናኛ ብዙሃን እንደገለጹት የሆርሙዝ ሰርጥ ተዘግቷል። ማንም ሰው ለማለፍ ቢሞክር የአብዮታዊ ዘበኛውና መደበኛ የባህር ኃይሎች እነዛን መርከቦች በእሳት ያጋዩቸዋል ብለዋል። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኢነርጂ አቅርቦትን አደጋ ላይ የጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን ሊፈጥር እንደሚችል ከወዲሁ ተሰግቷል። ትልልቅ የጭነት መርከቦች ድርጅቶች በሰርጡ በኩል የሚያደርጉትን ጉዞ በአሁኑ ሰዓት ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው እንደሚገኙም ተገልጿል። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚለውን 20 በመቶ የነዳጅ መጠን ያግዳል ተብሏል። ይህም የነዳጅ ዋጋን እስከ $100 እና ከዛ በላይ ሊያሳድገው ይችላል። ለጉዞ የሚከፈለው የኢንሹራንስ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት የመርከብ ባለቤቶች በዛ በኩል ለማለፍ ስጋት ገብቷቸዋል ሲሉ ሮይተርስ ዘግቧል። ትራምፕ ባደረገው ቃለ መጠይቅ በሳውዲ አረቢያ ሪያድ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ከተፈጸመበት በኋላ ለጥቃቱ በቅርቡ የበቀል እርምጃ እንደሚወስዱ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሪያድ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ከተፈጸመ በኋላ ውጥረቱ በመካከለኛው ምስራቅ ግጭት ሊያስፈልግ እንደሚችል ተናግረዋል። ትራምፕ ለኤምባሲው ጥቃትና ለ6 የአሜሪካ ወታደራዊ አባላት ሞት የበቀል እርምጃ እንደሚወስዱ ቃል ገብተዋል። የኢራንን ወታደራዊ አቅም ማጥፋትን ጨምሮ ዓላማዎችን ዘርዝረዋል። አሜሪካና እስራኤል በኢራን ላይ የሚሰነዘሩ ጥቃቶችን በመቀጠል ለረጅም ጊዜ ለሚካሄደው ወታደራዊ ዘመቻ ዝግጁ መሆናቸውን ጠቅሰዋል። በምላሹም ኢራን የሚሳኤልና የድሮን ጥቃቶችን ጀምራለች። ይህም በሆርሙዝ የባህር ወሽመጥ በኩል የነዳጅ ትራፊክን እንደሚያስተጓጉልና በዓለም አቀፍ የኃይል ገበያዎች ላይ ተጽዕኖ እንደሚያሳድር አስፈራርታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በመሬት ላይ ቡት ጫማዎች አስፈላጊ ላይሆኑ ይችላሉ ብለዋል። ዋሽንግተን ከኢራን ጋር ጥቃቶችን ስትገበያይ በመካከለኛው ምስራቅ ውጥረቱ እየጨመረ ነው። ከዜና ኔሽን ጋዜጠኛ ኪሊ ሜየር ጋር ባደረጉት ቃለ ምልልስ ትራምፕ በሳውዲ አረቢያ በሚገኘው ሪያድ በሚገኘው የአሜሪካ ኤምባሲ ላይ ለደረሰው ጥቃትና ለአሜሪካ ወታደራዊ አባላት ሞት በቅርቡ የበቀል እርምጃ እንደሚወስዱ ተናግረዋል። ሰኞ ድረስ 6 የአሜሪካ ወታደሮች እስካሁን ድረስ በተግባር እንደተገደሉ ተዘግቧል። ቅዳሜ ዕለት በኢራን ላይ የተሰነዘሩትን ጥቃቶች ከጀመሩ በኋላ ትራምፕ ለኒውዮርክ ፖስት እያንዳንዱ ፕሬዝዳንት መሬት ላይ ምንም አይነት ቦት ጫማ አይኖርም ብለዋል። ትራምፕ የአሜሪካን ጦርነቶች ውስጥ ተሳትፎን ለማስቆም ከሰጡት የህዝብ አስተያየት ቃል በተቃራኒ ለኒውዮርክ ፖስት ዋሽንግተን ተጨማሪ የተኩስ ኃይል እንዳላት ገልጸው ትልቁ ማዕበል ገና አልተከሰተም ብለዋል።
ትራምፕ ሰኞ ዕለት አሜሪካ በኢራን ላይ የምታደርገውን ወታደራዊ ዘመቻ ከ4 እስከ 5 ሳምንታት ከሚፈጀው የጊዜ ገደብ በላይ ረጅም ጊዜ የመሄድ አቅም እንዳለው ተናግረዋል። 6 የአሜሪካ ወታደራዊ አባላት እንዲሁም 555 በኢራን ውስጥ የተገደሉት 6 የአሜሪካ ወታደራዊ አባላትን ጨምሮ እንዲሁም ለመጀመሪያ ጊዜ የኢራንን ሚሳይሎች የባህር ኃይልና የኒኩለር መርሃ ግብር ማጥፋትና በክልሉ ውስጥ ላሉ የታጠቁ ቡድኖች የማደርገውን ድጋፍ ማቆም አልችልም ሲሉ ተሰምተዋል። ይህም በተለይ የእስልምና ሪፐብሊክን መጣል ያላካተተ ነው ብለዋል። አሜሪካና እስራኤል ቅዳሜ ዕለት ኢራንን መምታታቸውን ቀጥለዋል። ጠቅላይ መሪዋን አያቶላህ አሊ ካሚኔንን ገድለዋል። ኢራን ለጥቃቱ ምላሽ የሰጠችው በመካከለኛው ምስራቅ ሚሳይሎችንና ድሮኖቹን በመልቀቅ ሲሆን ይህም በዓለም አቀፍ ኢኮኖሚ ላይ ከፍተኛ ውድመት ሊያስከትል እንደሚችል፣ ዓለም አቀፍ የኃይል ወጪን እንደሚጨምር በግልጽ አስፈራርታለች። በሆርሙዝ ወሽመጥ ውስጥ ለማለፍ የሚሞክርን ማንኛውም መርከብ እናቃጥላለን ሲሉ የአብዮታዊ ጥበቃ ጄኔራል ሳርዳር ጃባሪ 20 በመቶ የሚሆነው የዓለም የባህር ነዳጅ የሚጓጓዝበትን ወደ ባህረ ሰላጤው የሚወስደውን ስትራቴጂካዊ የውሃ መስመር እንደሚዘጉ ተናግረዋል። በአብዛኛው የመካከለኛው ምስራቅ የአየር ክልል ተዘግቶ በመቆየቱ በበረራ ስራዎች ላይ ከፍተኛ መስተጓጎልን አስከትሏል። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እንዳሉት ዩናይትድ ስቴትስ እስራኤልን መቀላቀል የጀመረችው እስራኤል ኢራንን ለመምታት ከያዘች በኋላ ነው ብለዋል። ይህም አሁን 4 ቀን የቆየው ግጭት አመጣጥን በተመለከተ አዲስ ትረካ ነው። በጣም አደገኛው ስጋት ኢራን ጥቃት ቢሰነዘርባትና ጥቃት እንደሚደርስባት እናምን ነበር፣ ወዲያውኑ እንደሚከተሉን እናውቃለን ሲሉ ሩቢዮ ለጋዜጠኞች ከገለጹ በኋላ ለሕግ አውጪዎች ተናግረዋል። ቻይና ኢራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገለጸች። የቻይና መንግስት ኢራን ሉዓላዊነቷን፣ ደህንነቷንና የግዛት አንድነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ አስታወቀች። መግለጫው በቅርቡ በመካከለኛው ምስራቅ እየጨመረ የመጣውን ውጥረት ተከትሎ የተሰጠ ሲሆን ቻይና የአገሮች ሉዓላዊነትና የክልል አንድነት መከበር ዓለም አቀፍ ሕግ መሰረታዊ መርህ መሆኑን አጠንክራ ገልጻለች። በመግለጫው መሰረት ኢራን በውጭ ኃይሎች ግፍ ወይም ግብዣ የጥቃቱ ሰለባ መሆኗ በማንኛውም መልኩ መገጣጠም አይባልም ሲል ቤጂንግ አስጠንቅቋል። ቻይና ቀጠናውን ወደ ከፍተኛ ግጭት እንዳይወሰድ ሁሉም ወገኖች ጥንቃቄ እንዲያደርጉ ጠይቃለች። የቻይና የውጭ ጉዳይ ባለስልጣናት እንደገለጹት ውይይትና ዲፕሎማሲ ብቻ የቀጣይ መፍትሄ መንገድ ሲሆኑ የጦርነት እርምጃዎች ክልሉ ወዳልተፈለገ ውጤት እንደሚያመሩትም ጠቁመዋል። በተጨማሪም ቻይና በመካከለኛው ምስራቅ ሰላምና መረጋጋት እንዲጠበቅ ከዓለም አቀፍ ማህበረሰብ ጋር እንደምትሰራም አስታውቃለች። ባለሙያዎች እንደሚገምቱት ይህ መግለጫ ቻይና በክልሉ ያላትን ዲፕሎማሲያዊና ኢኮኖሚያዊ ፍላጎት ለመጠበቅ እንደምትፈልግ የሚያመለክት ነው። በቅርቡ እየጨመረ የመጣው ውጥረት ዓለም አቀፍ ኃይሎችን ወደ አዲስ ዲፕሎማሲያዊ አሰላለፍ ሊያስከትል እንደሚችልም በዚሁ ጠቁመዋል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።